አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ ሰላም ብያለሁ። እንዴት ናችሁልኝ? በያላችሁበት አላህ ይጠብቃችሁ። ለምታበረታቱኝ ከልብ አመሰግናለሁኝ። አሁንም አበረታቱኝ፣ አዲስ ጀማሪ ነኝ። እዚህ ጋ የአትክልት የፍራፍሬ ፋካ ወይንም ደግሞ ሰላጣ ነው የምሰራው። ሰላጣ አዘጋጅቻለሁ። ማንጎ 2 ማንጎ ነው የተጠቀምኩት። ኪዊ 3 ስትሮበሪ፣ ቱፋህ፣ ሩማን ቱፋህ 2 ነው። ኢነብ አርጌ ነው የተጠቀምኩት። እዚህ ሶስ ሰርቻለሁኝ። ሶሱን የሰራሁት በማንጎ ጁስ ነው። ያው ስለበልቅ አላያችሁኝም። ይሄን ጨምራለሁ። 2 ማንኪያ አሰዋቅ ይላል። 2 ማንኪያ በትልቁ ማንኪያ ነው የጨመርኩትና ማንጎ ደግሞ እዚህ ጨርሼ ነው ያደረኩት እንዳለ ማለት ነው። 1 ብርጭቆ ወተት ነው የጨመርኩት። ወተቱን ይሄንን ይመስላል በአንድ ሚስክ ሲደረግ ማለት ነው። እዚህ ውስጥ ነው እንግዲህ ሁሉንም የምጨምረው። ዞርማን ፈልፍዬ ጨርሻለሁኝ። አንዳንድ ቤት እንግዳ ሲመጣባቸው ይመስለኛል የሚሰሩት እንደ ትልቅ ነገር ነው የሚያዩት፣ ግን ቀላል ነው። ይሄ መስራቱም ቀላል ነው። ስራው እንትኑ ምግቡም ቀላል ነገር ነው። ብቻ ላይቅም እነሱ እንደ ትልቅ ነገር ነው አረቦች የሚያዩት። እዚህ ደግሞ ከታትፌ እዚህ ማንጎ ከትፌ ያለሁኝ። ያው በትልቅም ሳይሆን በጣም ደረቅ ሳይሆን መካከለኛ አድርጌ ነው የከተፍኩት። ያው ስከትፍ ስላልተመቸኝ አላሳየኋችሁም፣ በጣም ይቅርታ። እዚህ ጨመርኩኝ። ለምታበረታቱኝ አመሰግናለሁ። አሁንም አበረታቱኝ፣ እንተጋገዝ። እኔም ደግሞ ለመመለስ እሞክራለሁ። ላይክ ሸር እያደረጋችሁ አበረታቱኝ። ውድ ቤተሰቦች አዲስ ጀማሪ ነኝ። ኢንሻአላህ ቢሳካ ሀገር ስገባ እሰራበታለሁ የሚለውን ነው። እዚህ ቤት እሰራበታለሁ ብዬ አይደለም። ያው አንዳንድ ነገር እዚህ ማንጎ የከተፍኩት ማንጎ ጨመርኩኝ እና ሀገር ስገባ እንድሰራበት እንዲያድግልኝ አበረታቱኝ። እኔም ደግሞ በእናንተን መልሳለሁ። ቪዲዮውልኝ ቪዲዮ ያለው ያው ብድር ሆኖ የለ ዛሬ እና እንደዛ አድርጌ አደበላለኩት። እንግዲህ ያው ሲበላም አልቀረስኩም ማለት ነው። አፏን እንደዚህ ይሄን ይመስላል። ቀላል ነገር ነው። አካብደው ነው ግን አረቦች የሚያዩት ማለት ነው። ወላሂ እኔ አላቅም የሌሎችን እንጂ ሴትዮዋ በጣም ነው የምታካብደው ይሄን ለመስራት፣ ግን ቀላል ነው። ለምን እንደሆነ የሚከብደው አላቅም። እንግዳ ሲመጣባቸው ነው ደግሞ አብዛኛውን የሚያሰሩት ማለት ነው። እዚህ ጨረስኩ፣ አበቃሁኝ። አልሐምዱሊላህ እና አበረታቱኝ እላችኋለሁ ውድ ቤተሰቦች። እኔም ደግሞ የእናንተን ለመመለስ ዝግጁ ነኝ በአላህ ሱብሃነ ወተዓላ ፍቃድ። አላህ ያብርታን። አብሽሩ። ጀዛኩም ላሁ ኸይር። ለምታበረታቱኝም ከልብ ነው የማመሰግነው እላችኋለሁ። የኔ ማሮች፣ የኔ ወርቆች፣ የኔ ውዶች እና ሰብስክራይብ አድርጉልኝ። አሁንም ሸር አድርጉልኝ።